የጋሽ ከበደ ልጅ ነሽ አይደለ? እኔን ሳይቀር ኮርኩሞ ያሳደገኝ አባቴ ነው። ይገርምሻል። አሁን ላይ ግን ካንቺ አባት ጋር ጎንና ጎን ቆመን ስንታይ እኩያሞች እኮ ነው ምን መስለው። ማለት የአባቴ እኩያ አይደለም እንዴ መስሎሽ? እኔ ታዝዬ እኮ አንቺ ዳዴ ነበር የምትይው። ያን ያሉ እኔና አንቺ የእድሜ ልዩነት ልጅ ፈለጌ ነው። ትንሽ በቴና አይተሽ ምናምን ሸውዶሽ ሊሆን ይችላል። ይሄ እድሜ ሳይሆን ጸጋ ነው። ደግሞ እንዳልሽው እኔ ትልቅ ሰው በሆነ አልጠራም። እድሜ ቁጥር እኮ ነው። ደግሞ ከዘመኑ ቂጡን ከጣለ ዱርዬ ወጣት እኛ መጠጥ ያለው እንሻላለን። ለምኑም እሱስ እውነት ብለዋል። አሁን የዘንድሮ ሴቶች ግን በጣም ነው የምታስገርሙኝ። ከመኑ የባህር ዳርቻ ላይ እንደምትጠልቀው ፀሐይ እኮ እንደሚያምርባችሁ። በተለይ አንቺ ለዚህ ሰፈር ሶማ ተመቸሹ። ይሄን ግን ከቃጫ ተሰርቶ ቂቤ እንደጠጣ አለንጋ ጥፍ ዘርጋ ሚል ሰውነት በነፃ ያጨ ተመችቶታል እኮ። አንቺ የንባር እስቲ አስከፊያቸው እስቲ። እሺ አስከፍላለሁ። በነገራችን ላይ ፀሐይና ጨረቃ ተማክረው ሊያስገድሉሽ እንደሆነ እኔ በጆሮዬ ሰምቻለሁ ነው የምልሽ። እንዴ ለምን እንዴ? ከነሱ በላይ እያበራች ስለሆነ ነው። ከተማው ላይ እንዴ ከሩቅ ስትታይ እኮ ማለት ነው ሰው ሳትሆኚ የሰማይ ከዋክብቶች ልብስ ለብሰው የተራመዱ ነው የሚመስለው። አንቺ የሰው ፓኬት። እኔማ ፈጣሪ ለምሳሌው ላይ ፈጠረሽ ነው የሚመስለኝ። ቁንጅና ማለት እንደሷ ነው። ሰው ስትባሉ እሷ ላይ ጠቁሙ እንድንጠቋቆምብሽ ብቻ የፈጠረሽ መሰለኝ። እኔ አመሰግናለሁ። እኔ ምን እንደምፈልግ ታውቂያለሽ? እንደ ጠዋቷ ፀሐይ ጨረር እርፍ ብለሽብኝ ቢያምርብኝ ደስ ይለኛል። ይሄ እንደ ሰጎን ላባ የለሰለሰው መዳፍሽ እኮ ይሄ ጺሙን ተላሽቶ ሻክር እንዳላገጭ የሻከረው እጄ ላይ ሲያርፍ እንጥሌን ይነዘረኝ። እስካሁን እንዳላገባው ነው ትዝ ያስባልሽኝ ዛሬ። ለምን እስካሁን ሳያገቡ? እናንቱ ታዲያ ያልቆረስኩትን ዳቦ አልበላም አሻፈረኝ ብዬ ነው እስካሁን ያላገባሁት። ይገርምሻል። ማለት አልገባኝም። እያደር ነው የሚገባሽ። እሱ እንኳን ተይው። እኔ ምንሽ ለምን በቃቲም ቤት ሰሞኑን ምሳ እንበላለን እንጫወታለን። ከመሸብሽ ደግሞ ያው ቤትሽ ነው ታድሪያለሽ ምናምን። ብቅ በይ እስቲ። እሺ ብቅ በይ በቃ ብቅ ጥልቅ ቆንጆ አርጋ አድሰው። ማሚዬ እኔ ቤት አይደለም መንፈስ አድስ የለ እንዴ? ደግሞ እኔ የእርሶን ቤት ማለት ነው ውሃ ልኩን ሳይሆን እርሶን እንዲጠብቅ አድርጌ ነው ምሰራሉት ከሌባ ምናምን። ጎሽ ግንቦትን ራሱ ለስኜ ሲሆን ከስኜ እኮ በሰራሉት ደስ ይለኛል። እኔ ጣሪያውትን ራሱ ከፑቲክ ነው አምጥቼ ሙሉ ማለብስሉት። ጥሩ በቃ ቀለምም ትቀባልኛለህ? ቀባለሁ። ቀለም ስራ አይደለም እንደሆነ ማኔ ሳሎኖትን በማንኪያ ስቀባ እርሶ ሻይ ያፈላሉ። እስከዛ ማለት ነው እኔ ሲሚንቶና ሸዋኩ አብኩቼ ኩፍ እስኪል ጠብቄው እንደ ዳቦ ጋገሬው በፌሮ ቆረስኩላቸው። ከዛ ተሻምቶ ያልበለው የለም ያን ዳቦ። ስለ ኮርኒስ ራሱ እንዳያስቡ ዘመኑ ተራቋል። በኢንተርኔት ነው ማወርድሉት። በሮትን ራሱን እንዲህ ባረግሉት ከፍተው ሲገቡ እንዲወጡ ባረግሉት። ደስ እንዳለ የውጭውን ግንብ ማሽዋ ገረፍ ታረግልኛል። ገረ እኔ ተምሬ ስመረቅ ራሱ እኮ ደብተሬን ገረፍ አንብቤ እኮ ነው። ከፈቀዱ ባለንጋ ካልፈቀዱ ደግሞ በሳማ ገርፍሎታል። ችግር የለውም። እሺ ሴራሚኩስ? ስለ ሴራሚክ አይወራብኝ። ያለ አንሶላ እንደ አልጋ ነው ማነጥፍሎት ሴራሚኩን። ችግር የለውም። ደግሞ ለስላሳ አድርጌ ስለምሰራሎት ማለት ነው እንግዳ ምናምን ከመጣቦት ድንገት ያን ለስላሳ እየከፈቱ ማቅረብ። ምን ልታዘዝ? አንቺን ከብሪች አትቀጥባል። አልቀለድኩም። ሌላ ሰው አስተናጋጅ ሲጠራ አጨብጭቦ ነው። እኔ ግን አንቺን ሳይ ነው ማጨበጭበው ደስ ብሎት። የለበትሽውን ሽርጥ እኮ መሆን ተመኘውልሽ እኮ። አንገትሽንም ወገብሽንም በእኩል ሰዓት ለማቀፍ ነው። እኔ እዚህ ካፌ በመጣው ቁጥር ኬክ አዛለሁ። አንቺ የሚያመጡልኝ መስሎ ይኸው ገንዘቤን ነው የከሰርኩት ጠቅላላ። ወጋ አይደለም እንዴ? የያዝሽውን ሰርቪስ ብቻ እኮ እንድታክሲ እኮ ማንም አልፈቀደም። አንቺ የጾም ማኪያት ውስጥ እሺ በይኝና ልብሽን በለስላሳ መክፈቻም ቢሆን ክፈችልኝ። ራንድ በለ ጓደኛ እዚህ የሻይ ማሽን ያደነቆሮ ጆሮሽን በእንዲህ ባሉ ቃላቶችማ ካልተንከባከብኳቸው ምንም ደንበኛ ሆንኩኝ። ስራ አለብኝ ዘዘኝና ቃውላ ነው። ምን አታፍሪም እኮ አንቺ ሄደሽ ምናምን እኮ የኔ ዕቃ ምናምን ታነሳሽ ይሆናል እኮ ናቤው እንጂ ራሱ ይምጣ። የኔ ጀግና የኔ ታታሪ ገና ታሪክ ትሰራለሽ እኮ በዚህ ትሪ እንዴ። አመሰግናለሁ። ምን ላምጣልሽ? ሻይ አምጪልኝ። ግን የስኳር ዕቃው ባዶ ነው። አምጣልኝ። ና ያ አንቺ ግቢበት። አንተ ልጅ ግን በጤና ነው እዚህ ካፌ የምትመላለሰው? ለራሴ ሻይ በሎሚ እየጠጣሁኝ ቲፕ የስፕራይት ቲፕ እየሰጠሁኝ ምን ጤና አለ ብለህ ሌላ ሰው አስተናግዶኝ እኮ ለሷ ነው ቲፕ የሚሰጠው። ግን ልጅቷ ይገባታል። ሻይ ማለት ነው እፍ ብላ ነው የምታሞቀው። ለምንድን ነው የማትሰሚው? ተረጋጋ በቃ። አንተ ሂድን ያዋራታለሁ እያልኩ አይደል እንዴ? ተረጋጊ በቃ። አንቺ እንዳትናደጂ እንዴ። ቁርሱን ሻይ በዳቦ እየነከረ የሚበላ ልጅማ ልብሽን እንዳይሰብሩ። ማታ እኮ ከቤት መውጣት ፈርቶ ማለት ነው ሽንቱን በፖፖ ለሚሸና ልጅ ምንም አይነት ለቅሶ ምናምን አያስፈልግም። ሲጀመር የሰፈር አሮጊቶች ናቸው ጥፋተኛ። አትደግ ብለው መርቀውት ይኸው አድጎ አንቺን የመሰለች የውበት ትንባ ያስለቅሳል አይደለ? ዘርማንዘሩ 7 ትውልድ ያልቅስለት። ክፉ ነው እንጂ ይሄ ክፉ እንዴ። ዛሬ ገና አወቅሽው ስለሱ ክፋት ግን ማለት ነው። ካንቺ በላይ የለበሳት ካልሲ ነው የምትናገረው። እንዴ በካልሲው ሽታ ምክንያት እኮ ማለት ነው ካልሲ ላይ ያለው የጆርዳን አርማ ባስኬትቦሉን ትቶ እኮ አፍንጫውን ይዟል እኮ አሁን ላይ በታየው ማለት ነው። ልጅ እያለ ራሱ ቤተሰቦቹ ቀስ ብለው ሩጥ ቀስ ብለው ይሉት ነበር። እሱ የሚመስለው እንዳይወድቅ ምናምን አዝነውለት ነበር። እነሱ ግን እንደዚህ ይሉት የነበረው ማለት ነው ጫማ እንዳይጨርስና እንዳይቀድ ነበር። ይገርምሻል።
ግን እኮ ሀብታም ልጅ ነኝ። በቅርቡ አባቴ ብዙ ነገር ያወርሰኛል ብሎኝ ነበር። ማ የሱ አባት እሱ ሀብታም ጀመር አባትዬ ማለት ነው። በስማቸው ያለው 11 ቤት ሲም ካርድ ነው። እሱንም ቢያወርሱት ማለት ነው የካርድ ስለሌለው ስለማይሞላበት ያዘጋው ነበር ሲም ካርዱ። አንቺ ግን አትዘኝበት እያልኩሽ ነው። የገዛ ብብቱ ያዘነበት ይበቃል። ይሄ ልጅ እንዴ ገላውን ከመታጠብ እኮ ማለት ነው ጥፍሩን ማሳደግ ይቀለዋል ለማከክ ማለት ነው። ከበፊት ፍቅረኛው ጋር ራሱ የተለያዩ በምን ምክንያት ይመስልሻል? ለአንቨርሰሪያቸው ጥፍር መቁረጫ ገዝታ ስጦታ ስትሰጠው እኔ ይሄንን መቆጥረው ራሴን እንዳጠፋ ገመድ እንደሰጠሽኝ ነው ብሎ እኮ ነው የተለያዩት። ግን እኮ አፈቅረው ነበር። እውነትም ፍቅር እውር ነው ብዬ ባንቺ ነው ያወቅሁት። ይሄን ልጅ ግን በዳበሳም ቢሆን ከልብሽ እንድታወጩ ፈልጋለሁ። የኔ ልብ እኮ አንቺን እኮ ነው እኮ እንደ ዚፑ እንደተበላሸ ሹራብ እኮ ክፍቶ ነው እኮ እየጠበቀሻለሁ። እስቲ እሺ በይኝና የሹራቡን ዚፕ ጋር ያስተካክለሽ ልቤ ውስጥ ገብተሽ ልቤን ዝጊው እስቲ። የምሬን እኮ ነው። ገና ሳይሽ እኮ ማለት ነው እንደተቀቀለ አተርክክ ሙክክ እኮ ነው የምልልሽ። ትንሽ ቆይቼ ደግሞ ገነምሱ እንደቃመሰው ንቀጥላለሁ። ይሄንን የሚያደርገው ማለት ነው ሲቀላቀል ቀጥኖ ሲሰራ እንደ ቡላ የወፈረው ፍቅርሽ ነው እያልኩሽ እኮ። የምሬን ነው። ታዲያ ገና ሳይሽ እኮ ምን ቀጠቀጠውና ምርበተበተው ከዋና እንደወጣ ሰው ለምን ይመስልሻል? እንዴ ከሱ ጋር ሆናችሁ እኮ ማለት ነው አንድ ቀን አብረን ውረን ለሶስት እኮ ቤት ስገባ እኮ ማለት ነው ማለቅ ሰውንባ ማለት ነው ቢገደብ እኛ አፍሪካውያን ለ60 ዓመት ውሃ ራሱ ምን እንጠማ ይመስለኛል። የሆነ ቦታ ቁጭ ብለን ነው ራስ ብለን ሚስቴ ካረፈች ይኸው ዛሬ ድፍን 15 ዓመቷ። አንድ ነገር ቀምሼ አላውቅም። አንቺ ጣዝማ ማሬ ክትፎ መረቅ እስቲ እሺ በይኝና አንዴ ቀምሼሽ ልሙት እስቲ። ኡቴ አልቀረቦት ለመጀመሪያ ጊዜ እኮ ጋሽ በቀለ ያረፉ ቀን ነው የእድሩን ወጥ ስትሰሪ ውበትሽን የተመለከትኩት። አቤት አከታተፍ፣ አቤት አመሳሰል፣ ሁሉ ነገርሽ ግሩም ነበር። ችግር የለውም ጺሜ በሽበት ይንጣ ገላዬም ይገርጣ፣ ልቤን ግን ምን ላርገው አንቺን ሲለኝ አምጣ መሰሉዬ። ቀሪው እድሜያችንን እኮ ሁለት ወልደን አብረን እንኑረው ነው እያልኩሽ ያለሁት። ቆይ በምኖት ሊያኖሩኝ ነው? እኔን ማስተዳደር ይችላሉ? አይ አለን ወሳለን ባንበላም ወዛለን ሲባል አልሰማሽም? ያገኘነውን እንበላለን። በዚህ እድሜያችን ደግሞ የሚያኖረን ፍቅራችን እንጂ ምግብ አይመስለኝም። ኧረ ይፈሩ አንቱ። ምን ነው የሚያሳፍረኝ? ወንዶኜ ፍቅሬን በአደባባይ መናገሬ ነው የሚያሳፍረኝ? አላፍርም። ውበትሽ እኮ ደዌ ይፈውሳል። እኔ ገና ሳስብሽ እኮ እግሬ ተራመደ፣ ስኳሬም ተወኝ፣ ደም ግፊቴም ለቀቀኝ። እስቲ እሺ በይኝና ድል ባለ ሰርግ አግብቼሽ ከሁሉም በሽታዎቼ ልፈወስበት። እኔ እርሶን የሚያክል ሽማግሌ አግብቼ ምን ልጠቀም? አይ ጥቅመኛማ አትሁኚ። ለየትኛው እድሜሽ ነው እንዲህ የምትቋጠሪው? አፈር እኮ ነው የሚበላው። እኔ እንዳንቺ አይነት ሴት ነው ስመኝ የኖርኩት። ሻሽ የሚያምርባት መቀነት አሳሪ፣ በተለይ ደግሞ ኮንጎ ጫማ እኔ እግሯ ላይ የተሰፋ የምትመስል፣ በተለይ ደግሞ እንዳንቺ ኮንጎ ጫማ በካልሲ የምትለብስ ምስኪን ሰው ብታይ ምስኪን። የሰፈር ሰው ግን ጠቅላላ እንደ ኦሬ ነበር የሚያዩት፣ አይወዱትም ነበር። አሁን ሲሞት ራሱ ያለቀሱት ሁለት ሰዎች ናቸው። ሚስቱ በደስታና የእድሩ ወጥ ሲሰራ ሽንኩርት የላጠችው ሴትዮ። ጠቅላላ የምታየው እንዳለ ጠቅላላ ሲያስመስል ነው። ይገርምሻል። ግን ምን ሆኖ ነው የሞተው? ታሞ ነው። አይኑን ያመው ነበር። እንደውም የሆነ ጊዜ በጣም አይኑን አሞት የአይን ሐኪም ቤት ሄዶ ዶክተሩ የአይናር ሰገራ ሁላ አምጣ ሁላ ብሎታል ይባላል። እሱ ግን እንደዛም ቢታከም በቃ ሊድን አልቻለም። በጣም ታሞ ነበር ማለት ነው። አዎ በቃ እሱ ራሱ ሊድን እንደማይችል ሲያቅ ነው መሰለኝ ራሱን ጣለ። ንጽህናውን መጠበቅ አቆመ ምናምን ብብቶ የሸረሪት ድር እስከሚያደራ ድረስ የሰፈር ልጆች ሳይቀሩ እኮ ስፓይደርማን የሚል ቅጽል ስሙላ አውጥተውለታል እኮ። እንደዚህ እስኪባል ታዲያ ሚስቱ የት ነበረች? እንደዚህ ነው ያችሁት? አታያትም? እንዲያችሁትና እኮ ሚስቱ እዚህ ሆና ነው ታዲያ ይሄ ሁሉ ነገር ሲባል ዝም ያለችው? አትወደውማ መጀመሪያም ቢሆን ማለት ነው። ያለ ብራም ባሮ ለብሩ ስትል ነበር ያገባችው። እሱ ግን በሕክምና ምናምን ብሩን ጨቅላላ ጨረሰ። አሁን ሲሞት ራሱ ያለቀሰችው ለቅሶ ማለት ነው የሀዘን ሳይሆን የ50 ሚሊዮን ብር ሎተሪ ወጣላት ነው የምትመስለው ደስታዋ። ገና ከሆኑ እኮ ለአርቦ እኮ ነጭ ለበስ ነው ምናምን ስትያለች ነው ብላኩ ሰምቻታለሁ እኮ በጆሮዬ። ተይ ክፋት እንኳን እሱ ይበልጣታል። ይኸውልሽ ይሄኔ ሲወል ማለት ተደግሷል፣ አቀባበል ሊያደርጉለት እንዴ። ከሷ እኮ አንድ ወልዶ ከሰራተኛቸው 4 እኮ ነው የወለደው። ያላስቀየመው ያላስከፈው ሰው አለ እንዴ ሲሰፈር እንዴ? ከኔ ቢጤው ሳይቀር እኮ ማለት ነው የተራ እያለ ይቀበላቸው ነበር። ሰፈሪ ነው እያለ ከለመኑበት ላይ እንዴ እንኳን ሞት እንጂ ባይሞት ኖሮ ማለት ነው እኔ ራሴ ሲጣድርጌ ነበር። ብቻ ችግር የለውም ሙት አይወቀስም ብዬ ነው እንጂ ብዙ ነገር ማውራት ይቻል ነበር። ይገርምሻል። ግን አንቺ ማን ነሽ? እዚህ ሰፈር አይቼሽ አላውቅም። እንዴት ተገኘሽ እዚህ ለቅሶ ላይ? እኔ አንቺ የመጀመሪያ ልጅ ነኝ ከጻፊ ወለደኝ። ልጁ? አዎ ልጁ።
እኔ ለስላሳ ቆርኪኩ በቬልስ እኮ ነው የምከፍተው። እኔ አንድ ሰርቪሴን ኪያስኩኝ ከቡናና ውሃ በተጨማሪ ዜና ሁሉ ላቀርብ እችላለሁ ካፌ ውስጥ። ጎበዝ ትመስላለህ ነኝ። ከዚህ በፊት የዘራሁበት ካፌ አንድ ያላስተናገድኩት ነገር ቢኖር ዓለም ዋንጫ ነው። እሱንም ማስተናገድ አይቀርም ነበር። እኔ በመስተንግዶ ወቅት ማለት ነው የካስተመርን ማንነት አጥንቼ ነው የምሰራው። የሆነ ጊዜ የሆነ ፀጉር ቆራጭ መጣና ተቆራጭ አዘዘኝ። እኔ ጎፈሬን ያቀረብኩለት ከዛ በጣም ደንግጦ እኔ እኮ ተቆራጭ ነው ያልኩት ሲለኝ እና የክሬም ኬክ ነው እኔ ያልኩት። ኦኬ ከከስተመር ጋር ያለ ግንኙነት አሪፍ ነው ማለት ነው። አዎ ግን አንዳንዴ ደግሞ ጸባይ አይጠፋም። የሆነ ጊዜ የሆነ ካስተመር መጥቶ ቡና አዘዘኝና ታዝዤው አቅርቤለት ጠጥቶ ቢሎ ስጄለት ሂሳቤን ክፈለኝ ሲለው ብር አልነበረውም ነበር መሰለኝ አላቅም። ሂሳቡን ትቶ በጠጣበት ሲኒ አናቴን ከፍሎኛል። አልደበረኝም። ለምን ደንበኛ ንጉስ ነው። ትንሽ በመስተንግዶ ወቅት ግር የሚለኝ ነገር ቢኖር ደንበኛ ተጠቅሞ ምናምን ሂሳብ አምጣልኝ ሲለኝ እኔ ፊዚክስ ልወስድለት እችላለሁ መጽሐፍ ቤተም ስለሰራው ማለት ነው። ኦኬ ከመስተንግዶ ውጪ ሌላ ሙያ አለ ማለት ነው? አዎ በተለይ ሻይ ማፍላት በጣም ጎበዝ ነኝ እኔ። ያፈላሁትን ሻይ ጠጡ ሰዎች ይሄ ነገር ሻይ ነው ሻደይ ነው ሶለል ነው ይባባሉት። እኔ እኮ በማስተናግድበት ሰርቪስ እኮ በትርፍ ሰዓቴ ተማሪዎች አመላለስ ነበር። ከዛ እንደተመለስኩ ደግሞ በራሱ ሰርቪስ ቤት አድርጌ አከራይቸው እኔ ብዙ ገቢው ላገኝ ነበር ለራሴ። ታዲያ ሁሉ ነገር እያደረክ ከምትሰራበት ቦታ ለምን ተባረር? ተባረር አይደለም እንዴ ካፌው ከስሮ እኮ ነው። እንደውም ለረጅም ጊዜ እኔ አስተናግጅ ያገኘሁትን ቲፕ ነው ለሙሉ ሰራተኞች ደሞዝ እኔ እየከፈልኩኝ ለካፌው ባለቤት ሳይቀር እኔ ነበርኩ ብር የምሰጠው። እንዴ እስቲ ፎቶ አይሙት ከበላ ቆየ ለዛ ነው። ምን ትቀራረጻለህ? እዚህ ራሱ ስንመጣ የታክሲ 5 ብር ጎሎ ነው አይደል እንዴ ሞላውልህ። ስትለፈልፍ ላየህ እኮ የገዛ ካልሲ ቆርጦ ቲታኖስ የተወጋ አትመስልም አንተ የገንዳ ማግኔት። ካልሲ ሲቀደድብህ አይደለም ሲሰበርብህ አይደል እንዴ የምጥለው። ታውቃለህ ምን ያህል ዘናጭ እንደው አንተ ከአሞራ ቂጥ ስር ቀን ሙሉ ስትዞር ብትል ኩሷን አጥልብህ አንተ የሰው ቡሌ። ይኸውልሽ ይገርምሻል ከሆነ ጓደኛዬ ጋር ማለት ነው በ5 ደቂቃ ውስጥ ያካል ላያክም እያሉላ እናስይዝበት ነበር። መጠጥ ቤት እኮ ይዤ እኮ ማለት ነው በረዶ ሳይ እንደ የከበረ ድንጋይ ብሎ እኮ አዋርዶኛል እኮ። ጥሪ ቀለዳል አይደል? ቀልድ አይደለም። ይኸውልሽ እንዳይሰውድሽ ይሄ የአፍንጫ ታምቡር በጭራሽ እንዳይሸውድሽ። ባለ 15 ብሩን ዳቦ ገዝቶ እኮ ማለት ነው ቁርሱን እንቡጡን፣ ምሳውን ቅርፊቱን፣ ራቱን ደግሞ ዳቦን የገዛበትን ጋዜጣ እኮ ነው የሚበለው። ስራውን ራሱ አስቶሻል። ሰዓዲ አይደለም ቀለም ቀቢ ነው። ለዛ እኮ ነው እንደ ፒኮክ ሁሌ ሰውነቱ ላይ የቀለም ፍንጥርጣሪ ማታጭበት። ባለፈው ራሱ ስጦታ ነው ብሎ የሰጠች ጥፍር ቀለም ማለት ነው እህቱ ነች ተጠቅማ የጣለችውን ጥፍር ቀለም አንስቶ የግድግዳ ቀለም ሞልቶበት የሰጠሽ። ለዛ ነው አስቀባው ቀለሙ ማይዝልኝ። ይኸውልሽ ግዴታ ቀለሙ እንዲዝ ማለት ነው አሸዋና ሲሚንቶ ተቦክቶ ጥፍርሽ ላይ መለሰን አለበት። ቴካዌ ነው እያለ የሚያመጣልሽ ምግብ ራሱ እኮ ገዝቶ እኮ አይደለም እኮ ከእርዳታ ድርጅት የተቀበለውን እኮ ነው። ስልኩን ራሱ ተቀበለሽ በታዩ ማለት ነው። ሌላ 2 ፍቅረኛሞች አሉ። ስልኩን ተቀበለሽ ኮንታክት ውስጥ ብትገቢ ዘገየ ብረታ ብረትና አስቻለው ስጋ ቤት የሚሉ ስልኮች አሉ። ሁለቱም ላይ ብትደውይ ሴቶች ነው የሚያነሱት። ያንቺን ስልክ ራሱ አበበ ደላለው ብሎ አንዴ ሴቭ ያደረገው ምን እንደ ጠገበ በግ ይዘጋል። ንገራታ ንገረኝ። ተይው ለነገሩ ማለት የሱን ቤትና የወፍ ጎጆ የሚለያቸው ማለት ነው የሱ ቤት ኮምፐርሳቶ መሆኑ ነው። ይኸውልሽ እሱን አግብተሽ እዛ ቤት ወልደሽ አይደለም እንቁላል ብትይ አይዋጣሽም። ይሄ ክንፍ የሌለው ኬቬሬዲ ልቀቀኝ። አላስኩሽም ነበርኩ። ይሄ ሁሉ ነገር ግን አስፈላጊ የታባቷ እቺ ቀፈርሻ መለኪያ አረቄ ከ2 ብር ላይ ጠጅ ጋር ጠጥቶ ቀጥ ብሎ እንደኔ ቆመሶ እዚህ ሰፈር በታሪክ ሰምተህም አይተህም እንደማታውቅ ነው የምነግርህ። አረ ርቦኝ ነው የመጣሁት ልግባበት። እኔ እያወራሁ ነው የምትገባው? ንቀኸኝ። በድሮ ጊዜ እኔ ወታደር እንደነበርኩ ታውቃለህ አይደለ? ስንቴ ነው የሚነግሩኝ? ይኸውልህ የተመሰከረልኝ የተጨበጨበልኝ ተኳሽ ነበርኩ ልብስ። ከዛ ይኸውልህ የሆነ ቀን አንዱ መኮንን ዶሮ ይዞ ሲያልፋየውትና ምን ልታረገው ነው ስለው ላረባው አለኝ። እኔ ደግሞ ለምን ከምታረባው 50ው 60ው 70ው 80ው ስለው በጣም ተደሰተ። በእኔ በጣም በእውቀቴ ተገረመና ማለት አንተማ ተኳሽ አትሆንም አዛዥ ነው መሆን ያለብህ ብሎ ማለት ነው አዛዥ አረገኝ ምግብ። ከዛ እሱን ስሰራ መረኝ ደከመኝና ለሀገሬ መዋጋት አለብኝ ብዬ ለውጊያ ግንባር ሄድኩ። ከዛ ግንባር ላይ ይሄን ጠላት ግንባሩን በኩርኩም በቴስታ ያልኩት ጨረስኩት ነው። ከዛ እንደ አጋጣሚ ሆኖ አሸብር ብሩና መስፍን ማሩ የተባሉ ጓዶቼን አጥቶ ይገርማል። ከዛ በሱ ንዴት ይሄንን ጠላት ረመረምኩት ነው። ከዛ አንድ ጥይት ሲቀረኝ 4 ጠላት አይከበኝም። ከዛ እኔ ሳልደነግጥ እኔ አንተ ያት ጥይቱን ወደ ላይ ተኩስኩት። ከዛ 4ቱም ጠላቶች ደንግጠው ወደ እኔ ሲተኩሱ እኔ ለካ ተኩሼ ዝቅ ብያለሁ። የአንዱን ጥይት ተቀያየሩና 4ቱም ወደቁላለሁ ወደ ዝቅ ስላልኩኝ ማለት ነው። ከዛ ዞር ስል አንዱ ደረቱ እየደማ ከጠላት መሃል ከተመታው ትችላለህ ብሎ አጨበጨበልኝ። ከዛ ዞር ስል ኳሌ የጠላት ጀት መጣና ጋየ ፈነዳላ።
ለካ ቅድም አንድ ጥይት ቀርቶኝ ወደ ላይ የተኮስኩት የጠላትን ጀት ሹፌር መጥቶታል ለካ። ከዛ ወዲያው ምን ትዝ ይለኛል ደግሞ የቅድሙ መኮንን ዶሮ ይዞ ሲሄዳል አላልኩም? የሷ ዶሮ ከጣለችው እንቁላል ሁለት እንቁላል ለካ በኪሴ ይዤ ነበር። ልክ ኪሴ ስገባ አላገኘሁም። ከዛ ዘው በጀቱ ሰዓት ጀቱ ላይ ጠብሼ በላሁት እልሃለሁ። እንኳን በላህ። አሁን እርቦኛል ልግባ። ቆይ ስለ አብዮቱ ሳልነግርህ የት ነው የምትሄደው? እኔ ሜዳ ላይ አብዶ ስሰራ ያዩኝ ሰዎች አብዶ ነው ብለው ጸበል ነው የወሰዱኝ። የሆነ ጊዜ 10 ተጫዋች ልጬ እኮ አይኔን ሳቃጥለኝ ነው 11ኛው ተጫዋች መጥቶ ኳሱ የሚቀማኙላ። ግን ሳይ ችሎታ ያላት እኔ እኮ ስወለድ እኮ የእንግዲህ ልጁን እንዲይው እያንቀረቀብኩት ነው የወጣሁት። ዶክተሮቹ ራሱ ዳር ላይ ቆም በኳስ ችሎታ እንዲህ ተደመው ማለት ነው። የታኬታ ጡጣ ብቻ ያደኩ ልጅ ነኝ እኔ። ልጆች ሆነን ራሱ አኩኩሉ ነው በኳስ ነበር የምጮት። እኔ መተውትን ኳስ እኮ ማለት ነው አይደለም ሰው መረቡ እኮ አይዞም እኮ እዚህ ድረስ ላይ ደግሞ ኳሱን ቶ ሻያ በርዳለሁ እኔ እንደዚህ አድርጌ። ግን ያንተ የግል ብቃት እኮ ለቡድኑ በቂ አይደለም። እኔ ብቻዬን እኮ ሙሉ ቡድን በለኝ እኮ ቤንች ላይ ቁጭ ብዬ እኔ ጎል ላገባ እችላለሁ። እኔ እዚህኛው አንገላጋጭሽ እዛኛው ጎል ላገባ እችላለሁ። ኮርና አሻምቶ ሄዶ ገጭቶ ያገባው ማን ነው? ፋዘር እኮ ነው። ከዘር እኮ ነው እኛ ጋር ኳስ እያልኩ እኮ ነው። ለመሆኑ ምን ቦታ ላይ ነው የምትጫወት? ምን ማለት ጮትበት ቦታ ላይ እኔ ሁሉም ቦታ እኮ ነው የምጫወት። በረኛ ብታስገባኝ ይኸውልህ ጎል የሚባል ስለማይገባ የጎሉ መረብ ለአሳ አጥማጆች ሳይቀር ወስደህ ማከራየት ትችላለህ። ተከላካይ ብታስገባኝ ሰው ያልፋል፣ ኳስ አያልፍም። ኳሱ ችግር ቢሆን አያልፍም። መሀል ብታስገባኝ ኃላፊነቱ የተወሰነ የግል ድርጅት በላይ አከፋፍለዋለሁ። አጥቂዎቹ እየተረከቡ መሸጥ ነው የሚጠበቅባቸው። አጥቂ ካረከኝ ደግሞ ነገሩ አለቀ። በማላገባው የለም። በሱፍ አገባለሁ፣ በጥለት አገባለሁ፣ በሽማግሌ አገባለሁ። ይኸውልህ በየጨዋታው 4 እያገባው 3 ነው የምፈታው። እና ምኛ 11 ውስጥ ላሰልፍ አሰልፈኝ። ይኸውልህ ጨዋታው እንደተጀመረ 4 እንዳለቀ ደግሞ 2 ነው የምሰጠው። ሲጀመር ኳሷ እኔ ጋር ስትደርስ 4 ማዕዘን እየሆነች ነበረ። ዳኛው ራሱ የመጀመሪያውን ቢጫ ካርድ የሰጠኝ እኮ ፋውል ስለሰራው ሳይሆን ምንም የለኝም ዳቦ ገዛልኝ ስለው አሳዘኘው እኮ ነው። ሜዳው ራሱ የካርኬቴን ጩት በጣም እየጨመቀ አስቸግሮኝ ነበር። እኔ አራጋቢዎቹ ራሱ ግራና ቀኝ ቆሞ እኮ ሲያራግቡ እኔ በጣም በርዶኝ ብርድ ብሎኝ መሀል ጨዋታ ላይ እኮ ጋቢውላ ጠይቄያለሁ። ታስታውሳለህ? አላስታውስም። እኔ ቮሊቦል በእግሬ የምጫወት ልጅ ዛሬ ምን እንደነካኝ ያልገባኝ፣ ግን እንደዛም ቢሆን መካድ ማትችለው ነገር አለ። በጣም ጎበዝ ኳስ መቺ እንደሆንኩ አይታል። 13 ኳስ እኮ መትቼ እኮ አንዱን ኳስ በረኛው አልያዘውም፣ አልመለሰብኝም እኮ። መቼ ወደ በረኛው መታ እንዳለ ወደ ውጭ አይደል እንደ ወጣው። ታዲያ ዋናው እኮ በረኛው አለመያዙ አለመመለሱ እኮ ነው። ጎል ቢሆን አግብቼዋለሁ ማለት ነው። ደግሞ ዳኛው 90 ደቂቃ አልቆ 6 ደቂቃ ጭማሪ ሲጨምር ሰዓት ለመግደል ብዬ ወደ ላይ መተዋት ኳስ እኮ እስካሁን እኮ አልተመለሰችም ማለት። እየተመራን ነው ሰዓት የምገለው። እየመራን ቢሆንስ ብለህ ለምን አታስብም? ገድዬዋለሁ ማለት እኮ ነው። ሰዓቱን ደግሞ ኦፍሳይድ ራሱ እኮ አልገባውም እኔ እግሬ ጭቃ ነው ብለህ ነው። በዛ ላይ መጨረሻ ደቂቃ ራሱ ቀይ ካርድ አየህ። በዛ ላይ ተሳስተ አንድ ኳስ አላቀበል። ለምን ይመስልሃል? እኛ ኢትዮጵያኖች እንግዳይ ተቀባይ ስለሆነን ማለት ነው። በቃ እኔ ኳስ መቀበል ላይ ነው እንጂ ማቀበል ላይ ብዙ እየሰራው አልነበረም። ደግሞ ቀይ ካርዱን እኔ አላየሁም፣ ጨፍኜ ነበር እንዴ። እንደዛ ፎክረ እንኳን አንድ ተጫዋች ሳትልጥ ነው የወጣው። ለምን ይመስላል? እግሬን እኮ አነክቶት እኮ ዶልዱሞ ደንዝዞ እኮ ነው እግሬ። እንዴት ልላት? ቀጣይ ግን ማለት አስሞርጀው እመጣለሁ። ይኸውልህ አስጀው እመጣለሁ። ተጫዋች አይደለም ደጋፊ አይቀረኝም ስልጥ ሳስገባህ አይደል